ሰላም የቻናሌ ቤተሰቦች እንዴት ናቸው? ዛሬም ተመልሻለሁ ማለት ነው። እንግዲህ ዛሬ ፊደሎችን እያነበብና ቃላት እየሰራን ያለን ማለት ነው። በዚህ ቪዲዮ የተለያዩ ቃላቶችን እስከ ስር እየሰራንና እያነበብን ያለን ማለት ነው። ተከታተሉኝ። ከዚህ በፊት ግን አዲስ ከሆናችሁ ሰብስክራይብ እና ሼር እያደረጋችሁ የቻናሌ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ማለት ነው። አሁን ቀጥታ እያነበብና እየጻፍን እናያለን ማለት ነው። እንግዲህ እንደምትመለከቱት ከዚያ ፊደሎች ናቸው የተቀመጡ ማለት ነው። መጀመሪያ ፊደሎች ተቀምጠዋል ማለት ነው። ከዛ ቀጥለው ደግሞ ቃላቶች አሉ ማለት ነው። የተለያዩ ቃላቶች አሉ። እነዚህም ቃላቶች የተሰሩት በፊደሎች በመጀመሪያ ድምፅ ነው ማለት ነው። እንግዲህ በፊደሎች በመጀመሪያ ድምፅ እየጀመርን እስከ መጨረሻው እናያቸዋለን ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር የሀ ቤተሰብ አለ ማለት ነው። የሀ ቤተሰብን ካነበብን ከጨረስን በኋላ ምን ነው የምናደርገው? እዚህ ጋር ቃላት እንሰራበታለን ማለት ነው። የመጀመሪያውን ድምፅ አንስተን ከዚህ ጋር የሆነ ቃላት እንሰራለን ማለት ነው። እዚህ ጋር ልክ እንደዚህ እያነበብን እናያቸዋለን። አሁን ቀጥታ ወደ ቪዲዮ እንግባ ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር የሀ ቤተሰብ አለ ማለት ነው። ይህን የሀ ቤተሰብ እሺ እንግዲህ ይህን የሀ ቤተሰብ እያነበብን እንሰራለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ብለን እንደዚሁ ካነበብናቸው በኋላ ቀጥለን ደግሞ በመጀመሪያው ድምፅ እዚህ ጋር ቃላት እንሰራለን ማለት ነው። እንግዲህ ይሄኛው የመጀመሪያው ድምፅ ሀ ነው ማለት ነው። ስለዚህ ሀብል ብለን እንሰራለን። ከዛ ቀጥለን ደግሞ ለ ሉ ሊ ላ ሌ ል ሎ ብለን እናነባለን። ከዛ ደግሞ በመጀመሪያው ድምፅ ምን እናደርጋለን? እዚህ ጋር ቃላት እንሰራለን ማለት ነው። ስለዚህ ለመደ ብለን ቃላት ሰራን ማለት ነው። ስለዚህ በዚህ መንገድ በቀላሉ ፊደሎችን ማንበብና መጻፍ እንችላለን ማለት ነው። ከዛ ደግሞ በሐመርኋ ሀ ሁ ሂ ሃ ሄ ህ ሆ ብለን እንደዚሁ እናነባቸዋለን። ከዛ ቀጥለን ደግሞ ቃላት እንሰራለን ማለት ነው። ሀሳብ ብለን እንሰራለን ማለት ነው። እንግዲህ የሰራ ነው በመጀመሪያ ድምፅ ነው ማለት ነው። እዚህ ጋር መነሻችን የመጀመሪያ ድምፅ ነው ማለት ነው። ከዛ ቀጥሎ ደግሞ ማንኛውም ሊሆን ይችላል ማለት ነው። ስለዚህ በዚህ ወይ በጣም በቀላሉ ፊደሎችን መያዝና ማንበብ እንዲሁም መጻፍ እንችላለን ማለት ነው። ከዛ ቀጥሎ ደግሞ የመቤተሰቦች አሉ ማለት ነው። እነዚህ የመቤተሰቦች እያነበብንና የቃላት እየመሰረትን እናያቸዋለን ማለት ነው። መ ሙ ሚ ማ ሜ ም ሞ ብለን እናነባቸዋለን። ከዛ ደግሞ በመጀመሪያው ድምፅ መለሰ ብለን መሰለ ብለን እንሰራለን ማለት ነው። ስለዚህ መሰለ ብለን እንሰራለን። ከዛ ደግሞ ሰ ሱ ሲ ሳ ሴ ስ ሶ ብለን ከዛ ደግሞ በመጀመሪያው ድምፅ ሰው ብለን እንሰራቸዋለን ማለት ነው። እሺ እንግዲህ እንደምትመለከቱት ከዛ ቀጥለን ደግሞ የረ ቤተሰቦች አሉ ማለት ነው። እነዚህንም ልክ ቃላት እየሰራን እያነበብናቸዋለን ማለት ነው። አሁን ቀጥታ ወደ ቃላት መስራት እንሄዳለን። መጀመሪያ ግን እናንብባቸው ማለት ነው። ረ ሩ ሪ ራ ሬ ር ሮ ብለን ከአነበብናቸው በኋላ በመጀመሪያው ድምፅ ረጅም ብለን እንሰራለን። ከዛ ቀጥለን ደግሞ ሰ ሱ ሲ ሳ ሴ ስ ሶ ብለን ከዛ ሰበረ ብለን ቃላት እንሰራለን ማለት ነው። እሺ ከዛ ቀጥለን ደግሞ የሸ ቤተሰቦች አሉ ማለት ነው። እዚህ ጋር ሸ ሹ ሺ ሻ ሼ ሽ ሾ ብለን ከአነበብናቸው በኋላ በመጀመሪያው ድምፅ
ሸለመ ብለን በዚህ መንገድ እናነባለን ማለት ነው። በቀላሉ በዚህ መንገድ ማንበብ እንችላለን ማለት ነው። ከዛ ቀጥሎ ደግሞ የቀ ቤተሰቦች አሉ ማለት ነው። እንደዚህ የቀን ቤተሰቦች እያነበብና ቃላት እየሰራን እናያቸዋለን ማለት ነው። አሁን ቀጥታ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ብለን ቃላት እንሰራባቸዋለን ማለት ነው። እንግዲህ ቃላት ስንሰራ እዚህ ጋር በመጀመሪያው ድምፅ ቀደመ ብለን እንሰራለን ማለት ነው። እንግዲህ በመጀመሪያው ድምፅ ነው እዚህ ጋር ያስቀምጥነው ማለት ነው። ከዛ ቀጥለን ደግሞ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ ብለን ከዛ በበ ደግሞ ቃላት እንሰራ ምን እናደርጋለን? በሰለ ብለን እንሰራለን ማለት ነው። እሺ ከዛ በመቀጠል ደግሞ የተ ቤተሰቦች እናገኛቸዋለን ማለት ነው። እንግዲህ እነዚህ የተ ቤተሰቦች እናነባለን፣ ቃላት እንሰራለን ማለት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ብለን ካነበብን በኋላ በመጀመሪያው ድምፅ ተወ ብለን እንሰራለን ማለት ነው። እዚህም ሌላኛ ቃላት ናቸው ማለት ነው። ከዛ በመቀጠል ደግሞ የቸ ቤተሰቦች አሉ ማለት ነው። እዚህ ጋር ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ብለን እናነባቸዋለን። ከዛ ቀጥሎ ደግሞ ቸረ ብለን በመጀመሪያው ድምፅ ቸረ ብለን እንሰራለን ማለት ነው። እንግዲህ እነዚህ ቃላቶች ናቸው ማለት ነው። እዚህ ጋር ፊደሎችን ተጠቅመን የምንመሰርታቸው ቃላቶች ናቸው። ከዛ ቀጥልን ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እንደዚሁ እናነባቸዋለን፣ ቃላት እንመሰርታለን ማለት ነው። እንግዲህ ይህ የሀ ቤተሰብ ደግሞ በመጀመሪያው ሀ ኃይል ብለን ቃላት እንመሰርታለን። ከዛ ቀጥልን ደግሞ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ነው ብለን እንደዚሁ እናነባቸዋለን፣ ቃላት እንመሰርታለን ማለት ነው። አሁንም የመጀመሪያው የነ ቤተሰብ ነው ማለት ነው። ይሄ ነ፣ ነበረ ብለን እንደዚሁ ቃላት እንመሰርታለን ማለት ነው። ይሄኛውም ሌላኛ ቃላት ነው ማለት ነው። ቃላቶችን እንደዚሁ በቀላሉ በዚህ መንገድ መመስረት እንችላለን ማለት ነው። ከዛ ቀጥሎ ደግሞ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኛው ብለን እናነባቸዋለን። ከዛ ቀጥለን ደግሞ ኘ ራሱ ነው የተቀመጠው። ከዛ ወደ የሚቀጥለው ፊደል ማንበብና ቃላት መመስረት እናልፋለን ማለት ነው። እንግዲህ ይሄ የአ ቤተሰብ ነው አይደለ? ይሄን እናነባለን፣ ቃላት እንመሰርታለን ማለት ነው። እሺ እንግዲህ የአን ቤተሰብ አሁን እንጀምርና እናንብብ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ ብለን እናነባለን። ከዛ በመጀመሪያው ድምፅ አመነ ብለን ቃላት እንመሰርታለን ማለት ነው። ቃላቶችን በዚህ መንገድ መመስረት እንችላለን ማለት ነው። እንደዚሁ እንመሰርታቸዋለን ማለት ነው። እንግዲህ እዚህ ጋር ቃላቶችን የመሰረትኩበት የመጀመሪያ ድምጻቸው ናቸው ማለት ነው። እዚህ ጋር እነዚህን ተጠቅሜ ነው የመሰረትኳቸው ማለት ነው። ስለዚህ በሁለተኛውም በሶስተኛውም ቃላቶችን ልንመሰርት እንችላለን ማለት ነው። ለሚቀጥለው ወደፊት እሰራላችኋለሁ ማለት ነው። እንግዲህ ለዛሬ በዚህ በመጀመሪያ ድምጽ ነው የሰራኋቸው ማለት ነው። የመጀመሪያን ድምጽ መነሻ በማድረግ ነው የሰራኋቸው። እንደዚህ አድርገን ማንበብ እንችላለን ማለት ነው። ከዛ ደግሞ የከ ቤተሰቦች አሉ ማለት ነው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ ብለን እንደዚሁ እናነባቸዋለን። ቃላት ደግሞ እንመሰርታለን ማለት ነው። እንግዲህ የከን ቤተሰብ ቃላት ስንመሰርት እዚህ ጋር ከበረ ብዬ ቃላት መሰረትኩ። ያው በመጀመሪያው ድምጽ ነው የሰራኋችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይህን ይመስላል ማለት ነው። ቀጣይ ቪዲዮ እስከምንገናኝ መልካም ቀን። ባይ ባይ።